ቪዲዮ ኤዲት ለማድረግ የግድ ካፕከት መጠቀም አይኖርባችሁም። የቲክቶክ አዲስ ፊቸር ተጠቅማችሁ ቪዲዮዎቻችሁና ፎቶዎቻችሁ እንዴት በቀላሉ ኤዲት እንደምታደርጉ በዛሬ ቪዲዮ ማሳያችሁ ይሆናል። አሁን ቀጥታ ወደ ቲክቶክ ትገቡና ከዛ እዚህ ታች ያለችውን የፕላስ ምልክት ትጫናላችሁ። ከዛ በኋላ ክሬት የሚለውን ትመርጣላችሁ። ከዛ በኋላ እዚህ ጋር ልክ እንደ ካፕከት እዚህ ጋር ፎቶዎቻችሁና ቪዲዮዎቻችሁ ኤዲት ማድረግ ትችላላችሁ። የተለያዩ ቴምፕሌቶችም አሉ። ለምሳሌ እዚህ ጋር ኒው ቪዲዮ የሚለውን ነክተን አዲስ ቪዲዮ አስገብተን ኤዲት ለማድረግ የምትፈልጉትን ቪዲዮ ኤዲት የምታደርጉትን ትመርጣላችሁ። ከዛ በኋላ እዚህ ጋር ኔክስት ትሉታላችሁ። ከዛ በኋላ እዚህ ጋር እንደምታዩት ኤዲት ሳውንድ፣ ቴክስት፣ ኢፌክት ምናምን የሚላሉ ካፕከት ላይ የምናገኛቸው በሙሉ እዚህ ጋር ማግኘት ትችላላችሁ። ለምሳሌ ኢፌክትስ የሚለው ነክታችሁ እንደነዚህ አይነት ኢፌክቶች፣ ትሬንዲንግ ኢፌክቶች ማግኘት ትችላላችሁ። ቪዲዮዎቹም ቫይራል እንዲወጣ ያግዛችኋል። ሁለተኛው ኢፌክት ደግሞ እዚህ ጋር አውቶከት ነው። አውቶከት ደግሞ በራሱ ከት የሚያደርግላችሁ ነው። አንድ ቪዲዮ መርጣት ታስገባላችሁ ለምሳሌ። ከዛ በኋላ እንደዚህ ፕሮሰሲንግ እስከመተው እስከሚል እንጠብቀዋለን። ከዛ በኋላ እሱ ከጨረሰ በኋላ ኔክስት ትሉታላችሁ። እንደምታዩት እዚህ ጋር ቴምፕሌት መርጣችሁ ቪዲዮአችሁ ኤዲት ማድረግ ትችላላችሁ ማለት ነው። ከዛ ሞፖስት ትችላላችሁ። ኤኒዌይ ይሄ ቫይራል እንዲወጣላችሁ ይጠቅማችኋል። ሶስተኛ ፊቸር ደግሞ እዚህ ጋር እንደምታዩት ቴምፕሌቶችን የራሳችሁ የተመቻችሁ ቴምፕሌት መርጣችሁ እዚህ ጋር ትራይ ዚስ ቴምፕሌት ብላችሁ የራሳችሁን ፎቶ ወይም ደግሞ ቪዲዮ አስገብታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄንን ተመልከቱት። ከመቶን እስኪወጣ ጠብቁት። ከዛ በኋላ እንደዚህ አድርጎ ይሰጣችኋል ማለት ነው። ይሄንን ፖስት ማድረግ ትችላላችሁ ማለት ነው። አራተኛ ፊቸር እዚህ ጋር ከት አውት ነው። ባክግራውንድ ሪሞቭ ለማድረግ ይጠቅማችኋል። ለምሳሌ አንድ ፎቶ መርጬ ላስገባ፣ እዚህ ጋር ከት አውት ትሉታላችሁ። ከዛ አውቶ ከት አውት ስትሉት እንደዚህ ባክግራውንድ ሪሞቭ ያደርገዋል ማለት ነው። ከዛ እዚህ ጋር ስትሮክ የምትላለች እሷን ስትነኳት ደግሞ እንደነዚህ አይነት ስትሮክ ኢፌክት ማግኘት ትችላላችሁ። የተመቻችሁ መርጣችሁ መጠቀም ትችላላችሁ። እንግዲህ የቲክቶክ ፋሚሊዎች ቪዲዮ እንደወደዳችሁት እርግጠኛ ነኝ። ታዲያ ቤቱን ፎሎ እና ላይክ ማድረግ እንዳይረሳ። ያልገባችሁ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ ይመቻችሁ።